ቤተክርስቲያን ምዕመኖቿንና አገልጋዮቿን ከምትጠብቅበት ስርዓትና ጠንካራ ነገር አላት የሚባለው ውግዘትና ግዝትን። ግለሰባዊ ቤተክርስቲያን የለችም። በግለሰብ ሐሳብ የምትመራን ቤተክርስቲያን የለችም። እኚህ መምህር ከቤተክርስቲያን ውግዘት ቢደርስባቸው ስለዚህ ዛግ የሰበሰቧቸው ምዕመናን ያንን አይቀበሉም እንደማለት ነው። በበዓላት ላይ ውግዘት ቤተክርስቲያን አላስቀመጠችም። ግን የግዝት በዓላት የማይሰገድባቸው ተብለው የተቀመጡ አሉና ግለሰቦችን እየተከተልን ቤተክርስቲያንን ራሳችን እየጎዳናት ስለሆነ ጎርተን ለሚጎዱ ሰዎች አሳልፈን እየሰጠን ነው። በቅዱስ ሚካኤል ቀን አትስገዱ ማለት እንዳትፈወሱ ማድረግ ነው ወይ? በቅዱስ ሚካኤል ዕለት እንዳይሰገድ የተደረገው የሰው ፍላጎት አይደለም። ሰዎች ተስማምተው እንዳሰግዱ ተብሎ አይደለም። ግልጽ ነው አይደለ? በመንፈስ ቅዱስ መሪነት ሐዋርያት በሲኖዶሳቸው የደነገጉት ቤተክርስቲያን በቅኖና መንገድ የምታስፈጽመው ነው ማለት ነው። በቅዱስ ሚካኤል ቀን አትስገዱ፣ በድንግል ማርያም ቀን አትስገዱ፣ በበዓለ ወልድ አትስገዱ ማለት አትፈወሱ ማለት አይደለም። የስቅለት ቀን 12 ቢሆን 21 ቢሆን 29 ቢሆን ምን ይባል እንሰግድበታለን። ምክንያቱም በአመት አንዴ ይበልጥ መከራውን፣ ስቃዩን፣ ሕማሙን የምናስብበት ስለሆነ ማለት ነው። በቅዳሴያችንም በትምህርታችንም ዘመሃሩን አበዊነ አባቶቻችን እንዳስተማሩን ነው የምንለው። ቅዳሴያችን ላይ ዲያቆኑ ትእዛዘ አበዊነ ብሎ ነው፣ ይህ የአባቶቻችን የሐዋርያት ትእዛዝ ነው ብሎ ነው የሚጀምረው። ጠቅላይ ቤተ ክህነትም ይህንን ነገር ትኩረት ሰጥቶ የእርምት እርምጃ ሊወስድ ይገባል ብዬ አስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አላችሁ? ይህ በደብረማዊ ቅዱስ ሚካኤል ካቴድራል ፈለገ ዮርዳኖስ ሰንበት ትምህርት ቤት በዕቅበተ እምነት ክፍል የሚዘጋጅ የዕቅበተ እምነት አምዳችን ነው። ዛሬ እንደ እግዚአብሔር አምላክ መልካም ፈቃድ አንድ ወንድማችን ቀሲስ መምህር ሄኖክ ባስተላለፉት በሚዲያ ላይ በተላለፈ አንድ ትምህርት ላይ በስለ ተነስተን ኦርቶዶክሳዊ የሆኑ ሐሳቦችን፣ ትምህርቶችን ለመስጠት እንሞክራለን። መምህራችን መምህር ታምራት በመካከላችን ይገኛሉ። እግዚአብሔር በረዳን መጠን ጉዳዮችን በተወሰነ መልኩ ለማየት እንሞክራለን። ምናልባት ሐሳቡ ሚዲያ ላይ የተላለፈ ጉዳይ ስለሆነ በሚዲያ የመጣውን በሚዲያ መመለስ ስላስፈለገ በሚዲያ ሐሳብ መስጠት አስፈላጊ ስለሆነ እነዚያን ሐሳቦች እንዳስሳለን። በጥቅሉ ሐሳቦቹ ኦርቶዶክሳዊ የሆነውን ትምህርት በኦርቶዶክስ ቤተክርስቲያን የሚሰጠውን ሐሳብ ሳይሆን ግለሰባዊ ሐሳብ የተጫነበት የእግዚአብሔር ቤት ሕዝብ ወይም ምእመናኑ ካህናትን ከመስማት ቤተክርስቲያንን ከማድመጥ ወደ ራሳቸው ሐሳብ ወደ ግለሰቦች እንዲሳቡ የሚያደርግ አይነት ሐሳብ ያለ ስለሆነ በተወሰነ መልኩ ለማየት ለመዳሰስ እንሞክራለን። በቅድሚያ የምናደርገው ከተምህርቶቹ ላይ የተገኙ ኦርቶዶክሳዊ ያልሆኑ ሐሳቦች ስህተቶቹ ምንድናቸው የሚሉትን ለማየት እንሞክራለን። እስከ ፍጻሜው ድረስ አብራችሁን ቆዩ። እግዚአብሔር አምላክ ከሁላችን ጋር ይሁን። እኛ የተወገዘ የተገዘተ በዓል የለንም። በቅዱስ ሚካኤል ቀን እንዳንድን፣ በቅዱስ ሚካኤል ቀን እንዳንፈወስ የሚካኤል ቀን የተወገዘ ነው። አትስገድ፣ እንዲያታድርግ ይሉናል። አረ በፍጹም እንዳትሰማ፣ በሚካኤል ቀን እንፈታለን። ሚካኤል አባታችን፣ ሚካኤል ጠባቂያችን እኛን ሕይወት የያዘን ዘንዶ ይደመስስልና በዕለተ ቀኑ ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም። በፍጹም ያንገበግባል። በጣም ነው የሚያንገበግበው። ያመጡልን የነገሩን በሙሉ ተቀበረን። በቃ እንዲሁ እጃችን እግራችን ታስሮ እንደ አይሁዳውያን ቁጭ ብለን እንውላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ?
ይህንን በደብረማዊ ቅዱስ ሚካኤል ካቴድራል ፈለገ ዮርዳኖስ ሰንበት ትምህርት ቤት የሚዘጋጀው በቅበተ እምነት ክፍል የሚዘጋጀው መርሃ ግብር ነው። እንግዲህ ቅድም ወንድማችን መምህራችን ዲያቆን አማር እንደተናገረው በመምህር በቀሲስ ሄኖክ አማካኝነት በአንድ የጸበል ስፍራ የተሰጠ ቤተክርስቲያንን የማይወክል ወይም ደግሞ የቤተክርስቲያን ያልሆነ ትምህርት ተላልፏል። እንግዲህ ለዚህ ቅርብ ነን ብዬ አስባለሁ። በዛ የተነሳ ሶሻል ሚዲያ ላይ በተለቀቀው ትምህርት ላይ አንዳንድ ሀሳቦችን እንሰጣለን። እኔ በትምህርቶቹ ላይ ያገኟቸው ነጥቦችን ነው ለማየት የምንሞክረው። እንግዲህ ብዙ ጊዜ የእኚህን መምህር ትምህርቶች ተከታትላችሁ ከሆነ እንዲህ አይነት ስህተቶች ይበዙበታል። ዛሬ ግን ያው ይፋ ስለወጣ ወይም ደግሞ ገዝፎ ስለታየ ይሄ ደግሞ መታረምና መስተካከል ስላለበት ሁላችንም ኃላፊነት የሚሰማን ሰዎች ኃላፊነት እንድንወስድ የሚያደርግ ነው ማለት ነው እና ጠቅለል ስናደርገው 1-4 ስህተቶችን ከትምህርቶቹ ላይ ለማውጣት ተችሏል ማለት ነው። የመጀመሪያው እንግዲህ ይህ ንግግር በይዘቱ ስሜታዊነት የተቀላቀለበት አነጋገር ነው። መምህሩ ሲናገሩ በስሜት ሆነው ስሜታዊ ተቀላቅሎበት ነው እና ምዕመናን ለክህነተ ስልጣን ወይም ደግሞ ስልጣነ ክህነት እንዳይገዙ የሚቀሰቅስ አደገኛ አነጋገር ነበረ ሲደረግ የነበረው። መምህሩ የተናገሯቸው ነጥቦች ከኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓትና ትምህርት አንጻር የሚከተሉ ስህተቶች አሉባቸው እና በጣም ብዙ ስህተቶች አሉባቸው። የቃላት የምን እነሱን ትተን ግን እንደ መጽሐፍ እንደ ቤተክርስቲያን አስተምሮ ግን ያሉትን ነጥቦች እናይባቸዋለን። ስህተቶች ምንድን ናቸው ካልን፣ አንደኛ ስልጣነ ክህነትና ግንዘትን መናቅ ነው። እንግዲህ መምህሩ ይህንን ሲያብራሩ ምንድን ነው ያሉት? ማንም በግዝት ስም አያደናግራችሁ በማለት ነው። እንግዲህ ካህን ናቸው። ማንም በግዝት ስም ቅዱስ ሚካኤልን እንዳናከብር አያደርገንም። ማንም በግዝት ስም ድንግል ማርያም እንዳናከብራት አያደርገንም። ማንም በግዝት ስም ቅዱስ ባለወልድን አማኑኤልን እንዳናከብር አያደርገንም በፍጹም። እንግዲህ ግዘትና ውግዘትን ለይተው ያውቃሉ ካህን ስለሆኑ። እንግዲህ ካህን ተብለዋል። እሱ እንትን ነው እና አያደናግራችሁ በማለት ቤተክርስቲያን ለስርዓትና ለዶግማ ጠበቃ የምትጠብቅበትን የውግዘትና የግዝትን ስልጣን መቃወምን ያሳያል ማለት ነው እና ቤተክርስቲያን ምዕመኖቿንና አገልጋዮቿን ከምትጠብቅበት ስርዓትና ጠንካራ ነገር አላት የሚባለው ውግዘትና ግዝትን እና ይሄንን ምዕመናን እንደቀላሉ እንዲያዩት እንደቀላሉ እንዲረዱት ተደርጎ ማንም አያደናግራችሁ እንዲህ የሚባል ነገር የለም የሚለው የመጀመሪያው ስህተት እርሱ ነው በትምህርቱ ላይ ማለት ነው። ሁለተኛው ስህተት ደግሞ ሕጋዊ የቤተ ክርስቲያን መዋቅርን መቃወምን ያመጣል ይሄ ነገር። ምክንያቱም ቤተ ክርስቲያን ተቋም ናት፣ መዋቅር አላት እና ሙሉ ተቀብለን ማንም ያመጣባት ነገር ማንም ያመጣውን አይጫንብን ሲሉ ይሰማሉ መምህሩ። እንግዲህ አሁን ማንም የሚለው በራሱ ጥያቄ አለው እና ይህ ንግግር ምዕመናን በቅዱስ ሲኖዶስ እና በጠቅላላ አካላት የሚወሰኑትን ውሳኔዎች ከአጥቢያ ጀምሮ እስከ ቅዱስ ሲኖዶስ አትቀበሉ እንደማለት ነው። ስለዚህ ቤተ ክርስቲያኗ የራሷ አካል አላት። እሱም የሚመራት ቅዱስ ሲኖዶስ አለ፣ በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ስርዓት የጣሱትን ከስርዓተ ቤተ ክርስቲያን ያፈነገጡትን በግዘትና በውግዘት ያስተካክላል ማለት ነው። ስለዚህ ማንም አይጫንባችሁ እንዲህ የሚባል ነገር የለም የሚል እነዚህን በጣም ጠንከር ያሉ ግን ምዕመናን ጋራ በቀለለ መንገድ ለማድረስ የተኬደበት መንገድ በጣም አሳዛኝ ነው ማለት ነው። ስለዚህ ይሄ
እንደ ቤተ ክርስቲያን እንደ ጠቅላይ ቤተ ክህነትም በመዋቅር ውስጥ ያለ አውደ ምሕረት ላይ ቤተ ክርስቲያን ላይ ቆሞ የተናገሩ ስለሆኑ ጠቅላይ ቤተ ክህነትም ይህንን ነገር ትኩረት ሰጥቶ የእርምት እርምጃ ሊወስድ ይገባል ብዬ አስባለሁ። እሺ መምህራችን እናመሰግናለን። ጥሩ ክፍተቶች ነው ሲያነሱ የነበሩ። ክፍተቶች ማለት መምህራችን ካስተላለፉት መልእክት አንጻር ቤተክርስቲያናዊ ይዘት የሌላቸውን ሀሳቦች ምንድናቸው የሚሉትን ነበሩ ሲያነሱ የነበሩት መምህራችን። በተጨማሪ መምህር ምናልባት መታየት ያለባቸው ከተላለፉት መልእክቶች አንጻር መልእክቱ ለሌሎች እንደዚህ አይነት ትምህርት ማስተላለፍ ለሚፈልጉ አካላትም በትልቁ በር ሊከፍት የሚችል ነገር ነው። እንደሚታወቀው ያለንበት ወቅት ቤተክርስቲያን ሁሉም በቻለው አቅም ገነጣጥሎ ልጆቿን ምእመኗን መበተን በቃ እንደሌለች አድርጎ ማሳየት ስለሆነ ትልቁ አብዛኛውም የኦርቶዶክሳዊ አስተሳሰብ ያለው አካል ፍላጎት ያው ሁሉም ባይባልም አብዛኛውም እንደዚህ አይነት ነገሮች ይታያሉና ይሄ ሀሳብ ማንንም አትስሙ የሚል አይነት አመለካከት ያለው ምእመናኑን ለመንጋ እንደማሰማራት እንደማዘጋጀት አይነት መልእክት ያለው ነው። ይሄ ከስተቶቹ እንዳንዱ ሊታይ የሚችል ነገር ነው። ሁለተኛ የበዓላት አከባበር ከስርዓት ውጪ ማድረግን ይታይበታል። እንደሚታወቀው በዓላቶቻችን የሚከበሩት ቤተክርስቲያን አባቶቻችን በወሰኑት ልክ ነው። በተወሰነልን መሰረት እያከበርን ነገር ግን እንዲህ አናደርግም እንዲህ እንዳትሰሙ የሚል ሀሳብ በዓላት እንድናከብር በተዘጋጁልን መሰረት እንዳናከብር ሌላ አዋጅ ማወጅ ነው የሚሆነው። ያው ግለሰባዊ ቤተክርስቲያን የለችም። በግለሰብ ሀሳብ የምትመራን ቤተክርስቲያን የለችም። ግለሰብ የምንላቸው በመንፈስ ቅዱስ የተመረጡ አባቶቻችንን ተሰብስበው በቅዱስ ሲኖዶስ መንፈስ ቅዱስ በተገኘበት የተወሰኑ ውሳኔዎች የማክበር ግዴታ ደግሞ የልጅነት ግዴታ ነውና መልእክቱ ይህንን ሀሳብ የሚጥስ ነው። በጥቅሉ እንደው የተወገዘ በዓል የለንም የሚለው ንግግር ብቻውን እውነት ነው። አሁን በዓል በሚለው ስም መጽሐፍ ቅዱስ ላይ ብዙ በዓል ተብለው የሚጠቀሱ ነገሮች አሉና የተወገዘ በዓል የለንም ከተባለ ባዕድ አምልኮውንም የሆነውን ልናመልክ ነው ወደሚል አስተሳሰብ እንድናመራ የሚያደርገን ነው። በጥቅሉ በጣም ሰፊ የሆኑ ስህተቶች የሚታዩበት ነው። ከሰፊዎቹ መካከል እነዚህን በጥቂቱ ሊታዩ የሚችሉ ነገሮች ናቸው። እንግዲህ በቀጣይ መርሃ ግብራችን ላይ እንደ እግዚአብሔር አምላካችን መልካም ፈቃድ ኦርቶዶክሳዊ ትምህርት ምን ይላል የሚለውን እናስተላልፋለን። አብራችሁን ቆዩ። እሺ እንግዲህ ያው መምህራችን የጠቀሱት ሀሳብ አለ። በዚህ ላይ ግን እኔ በጣም ትኩረት ልንሰጠው የሚገባው ብዬ ከማስባቸው ሌላ እንደ ተጨማሪ የሚሆነው መምህር ምን መሰሉት፣ ሌላው ውግዘትና ግዝትን ማቃለልም ይታያል። ምክንያቱም ውግዘትና ግዝትን ማቃለል ከመጣ ምዕመናን ይህንን ነገር ከተቀበሉት ነገ ከንስሐ አባታቸው ጋር በሚኖራቸው ግንኙነት አባቶች መናፍቅንና ምንፍቅናውን ለመለየት በሚደረግበት ሂደት ላይ ምዕመናን የአባቶችን ትእዛዝ ያለመቀበልም ያመጣል። እንደው አይበለውና በዚህ ንግግራቸው እኚህ መምህር ከቤተ ክርስቲያን ውግዘት ቢደርስባቸው ስለዚህ እዛ የሰበሰቧቸው ምዕመናን ያንን አይቀበሉም እንደማለት ነው። ግልጽ ነው አይደለ? ስለዚህ ይሄ በጣም መታየት መቻል አለበት ብዬ አስባለሁና ምዕመኑ ላይ እየሰረጸ በቀላሉ የሚሰርጽ ነገር ኋላ እንደ ስርዓት ኋላም ደግሞ አልፎ እንደ ዶግማ ሆኖ ምዕመናን አለቅም ይላሉ። እስከዛሬ እኮ ከቤተ ክርስቲያን የተወገዙትን ሰዎች ትምህርታቸው የሚሰሙ ዝማሬያቸውን የሚያደምጡ እነሱ ኦርቶዶክስ ናቸው ብሎ የሚከራከሩላቸው ምዕመናን አሉ። እነዛ አይደለንም ብለው የሚከራከሩ ማለት ነው። ምዕመናን ግን አያቸው እንዲህ በቀላሉ አቃለነው ከሆነ እንዲህ አይነት ምዕመን እንፈጥራለን ማለት ነውና እሱም በጣም በትኩረት መታየት አለበት። ለቅዱሳን በዓላት ላይ ትርጉም እንዳይሰጣቸው ማድረግ ነው። ምክንያቱም በዓላት ሲከበሩ የራሳቸው መልእክት የራሳቸው ትርጉም አላቸው አይደለ? እና ምዕመናን ያንን ትርጉም በተለየ ሁኔታ እንዲረዱት በተለየ መንገድ ውስጣቸው እንዲቀር የማድረግ መልእክትም በእኚህ መምህር አስተምሮት ውስጥ አይቻሉና በመጨረሻ ለመፈወስ ወይም ለመዳን የሚረዳ መንገድ አንድ ብቻ ነው ብሎ አድርጎ ማሳየትም ይታያል። በዚህ አስተምሮት ውስጥ በቃ ማለት ካልተጠመቃችሁ ወይም ካልሰገዳችሁ አትድኑ
እንደማለት ያሉ ነገሮች አሉ። ይህንን ለመጨመር ብዬ ነው። ምዕመናን በደንብ ትኩረት ሰጠው እንዲያዩት እንዲረዱት ቀላል ጉዳይ እንዳልሆነ እና ደግሞ ግለሰብን ከመውደድ ግለሰብን ከመከተል ወጣው ምዕመናን ቤተክርስቲያንን መከተል ቤተክርስቲያን ከፍ የምትብልበትን ነገር መፈለግ ከሁሉም ምዕመን የሚጠበቅ ነው። ስለዚህ አሁን ላይ ግለሰቦችን እየተከተልን ቤተክርስቲያንን ራሳችን እየጎዳናት ስለሆነ ጎርተን ለሚጎዷት ሰዎች አሳልፈን እየሰጠን ነው እና እንደዚህ አይነት ሰዎች በበዙ ቁጥር እንዲህ የስርዓት የሃይማኖት የዶግማ የቅኖና ጥሰት በቤተክርስቲያን ላይ በጣም እየታየ ይመጣል። ስለዚህ ይህንን ለመጨመር ነው። እንግዲህ እንዳሉት ትክክለኛ ኦርቶዶክሳዊ ትምህርት ምንድን ነው የሚለውን አጠር ባለ ሁኔታ እንመልከትና እሺ መምህር ከዚህ በመቀጠል የምንመለከተው የመጀመሪያ ሀሳብ የሚሆነው እንግዲህ ቅድም ስህተቶች ብለን ካነሳናቸው ነገሮች መካከል አንዱ ውግዘትና ግዝትን መቀላቀል ነው። ዳይሬክት ሀሳቡ ላይ ሲተላለፍ የነበረው የተወገዘ የተገዘተ የሚባል በዓል እንደሌለ ነበር ሲተላለፍ የነበረውና አንደኛ እንግዲህ ስህተቶች ብለን ያቀረብናቸው የተደበላለቀ ሀሳብ ነው። ኖርማል ለስግደት አሁን እየተወራ ያለው እንስገድ በበዓላት ከሆነ በበዓላት ላይ ውግዘት ቤተክርስቲያን አላስቀመጠችም። ግን የግዝት በዓላት የማይሰገድባቸው ተብለው የተቀመጡ አሉና ግን በመልእክቱ ላይ ተላለፈ የነበረው ግዝትና ውግዘትን ለስግደት የሚል አይነት ሀሳብ ነበርና የመጀመሪያው የትርጉም ስህተት ነው። ሲጀመር ውግዘት የሚባለው ነገር በሃይማኖት ተለይቶ ከቤተ ክርስቲያን የሚወጣን ወገን የሚደረግ ነው። በቃ ለምሳሌ አንድ ሰው በኢየሱስ ክርስቶስ አምላክነት ላይ ቤተ ክርስቲያን የምታስተምረው ነገረ ተዋህዶን በቅድስት ሥላሴ ላይ ኦርቶዶክሳዊት ቤተ ክርስቲያን የምታስተላልፈውን መልእክት የማይቀበልበት ጉዳይ ካለ ይወገዛል። ያ ውግዘት መለየት ይባላል። በቃ ማውገዝ መለየት ነው። ሁለተኛ ግዝት የሚባሉት ደግሞ መከልከል እንደ መከልከል ያሉ ስርዓት ነው። ይህን ነገር እንዳታደርጉ ከተነሳው ሀሳብ አንፃር እንግዲህ የሚካኤል ቀን አይደላሉ በሚካኤል ቀን እንዳንሰግድ ይከለክሉናል። እንደው ዳይሬክትሊ በሚካኤል ቀን እንዳንሰግድ በእመቤታችን ቀን እንዳንሰግድ እንዳናከብራት በበዓለ ወልድ ቀን እንዳንሰግድ በሚገርም ሁኔታ ፍትሐ ነገሥቱ በአንቀጽ 19 ላይ የተቀመጡት ሀሳቦች ናቸው። እነዚህ እንዳይሰገድባቸው የተከለከሉ በዓላት ናቸው። እነሱንም ጭምር የማፍረስ ስራ ነው። ግዝት ማለት ይሄን ነው። በቃ አሁን እነዚህ ውግዘት የሚባል አይደለም ግዝት ነው። ያም ቢሆን ግን የተቀመጠበት ስርዓት አላቸው። አሁን እነሱ ግዝትም የሆኑ በዓላት ሆነው በምን አይነት መንገድ ቤተክርስቲያን ልጆቿ የዚህን ዕለት ማለፍ አለባቸው የሚለውን ስርዓት ተቀምጧል። በጥቅሉ ግን አሁን የመጀመሪያ ላይ እንደ ስህተት የሚታየው ነገር የትርጉም መደበላለቅ ውግዘትና ግዝት የሚለውን ነገር እዚህ ላይ እንመለከታለን። ሁለተኛ ምናልባት መታየት ያስፈልገዋል ኦርቶዶክሳዊ አስተምህሮ ምንድነው የሚለውን ሐሳብ የምንመለከተው በቅዱስ ሚካኤል ቀን አትስገዱ ማለት እንዳትፈወሱ ማድረግ ነው ወይ የሚል ጥያቄ መጠየቅ ያለበት ነው። ምክንያቱም አሁን የግዝት ቀን ከሚባሉት አንዱ የቅዱስ ሚካኤል ነው። ስገዱ የሚባለውን ስርዓት የዛን ዕለት ቤተክርስቲያን አታስተምረም፣ ስርዓታችን እንዳንሰግድ ስለሚያዘን። ግን አትስገዱ ማለት እንዳትፈወሱ እንዳትድኑ ማለት ነው ወይ? አሁን በመልእክቱ ዳይሬክትሊ እንዳንፈወስ ነው እንዲህ እያደረጉ ያለው እንዳንድን ነው እንዲህ እያደረጉ ያለው የሚል አይነት ሐሳብ አለና እስኪ ይሄኛው ላይ ትንሽ ሐሳብ ይስጡበት እርሶ። እሺ ጥሩ ሐሳብ ነው ያነሱት መምህር። ዋና መታየት ያለበት ይሄ ነው ብዬ ነው የማስበውና እኔ ግን በዚህ በመጽሐፍ ቅዱስ በያዕቆብ ወንድም በይሁዳ መልእክት ምዕራፍ 1 ቁጥር 17 ላይ እናንተ ግን ወዳጆች በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ ይላል። ሐዋርያው ማለት እንግዲህ በሐዋርያት ቀድሞ የተነገረው ቃል ምን በሉ አስቡ ነው የሚለውና ቤተ ክርስቲያን ደግሞ በነቢያትና በሐዋርያት መሰረት ላይ ታንጻለች አይደለ? ስለዚህ ከሐዋርያትና ከነቢያት ትምህርት ልንወጣ ምን አንልም አንችልም እና በቅዱስ ሚካኤል ዕለት እንዳይሰገድ የተደረገው የሰው ፍላጎት አይደለም። ሰዎች ተስማምተው እንዳሰግዱ ተብሎ አይደለም። ግልጽ ነው አይደለ? በመንፈስ ቅዱስ መሪነት ሐዋርያት በሲኖዶሳቸው የደነገጉት ቤተክርስቲያን በቅኖና መንገድ የምታስፈጽመው ነው ማለት ነው እና የመዳንን መንገድ አንድ ብቻ አድርጎ የሚያሳይ ሐሳብ ነው እንዳንሰግድ ማለት። በነገራችን ላይ እንግዲህ እንደሚታወቀው በቤተክርስቲያናችን 5 የማይሰግዱባቸው
ቀናቶች አሉ አይደለ? ሁለቱ ሰንበታት አይሰገድባቸውም። ከዛ በ12 በ21 በ29 እንዳይሰገዱ ቤተክርስቲያን አዛለች። በነገራችን ላይ እነዚህን ቀናት ልብ በሉ ምዕመናን፣ እነዚህን ቀናት የሚሽረው የስቅለት ቀን ብቻ። የስቅለት ቀን 12 ቢሆን 21 ቢሆን 29 ቢሆን ምን ይባል እንሰግድበታለን። ምክንያቱም በዓመት አንዴ ይበልጥ መከራውን፣ ስቃዩን፣ ሕማሙን የምናስብበት ስለሆነ ማለት ነው። ከዛ ውጪ ግን እነዚህ 5ቱ በዓላት አይሰገድባቸውም። ልብ በሉ እንኳን የንስሐ ስግደት ራሱ አይሰገድባቸው። ሰው ካበ ነፍሱ ቀኖና ተቀብሎ እነዚህ ቀናት በተቀበላቸው ቀናት ውስጥ እነዚህ ነገሮች ቢያጋጥሙት ምን አይልባቸው? አይሰግድባቸው። መምህሩ ግን ምንድነው ያሉት? ስገዱ እንዳንፈወስ እንዳንድን፣ ይሄ ማንም አምጥቶ የጫኑ ትምህርት ነው እያሉ ሲናገሩ ነበር። ግን በቤተ ክርስቲያናችን በነገራችን ላይ ወንጌል በመስማት ብቻ ሰዎች ይፈወሳሉ። ወንጌልን አውደ ምሕረት ቁጭ ብለው የእግዚአብሔርን ቃል በመስማታቸው ብቻ ይፈወሳሉ። ማህሌት በመቆማቸው ይፈወሳሉ። ሰዓታት በመቆማቸው ይፈወሳሉ። ሰዎች ኪዳን በማድረስ ብቻ ይፈወሳሉ። በቅዱሳን ሕይወት ውስጥ ብዙ እናያለን። በቅዳሴ ይፈወሳሉ። እና የመዳኛን መንገድ የመፈወሻን መንገድ መስገድ ብቻ ነው አድርጎ ማየት በጣም ትልቅ ስህተት ነው። ትልቅ ስህተት እና ቤተክርስቲያን እንደዚህ አይነት አስተምሮ የላትም። እንግዲህ መምህሩ ኬት አምጥተው እንዳስተማሩት እንደዚህ በድፍረትና በመተማመን ይህንን መልእክት ማስተላለፍ እንደቻሉ እንግዲህ እሳቸው ናቸው ይህንን መመለስ የሚችሉት። ግልጽ ነው አይደለ? ቤተክርስቲያን ግን መዋቅር አላት፣ ተዋረድ አላት እና በዛ መንገድ ይህንን ነገር ማጣራትና እኚህን መምህር ጠርቶ ፊት ለፊት መጠየቅ እና ስህተትም ከሆነ ተሳስተውም ከሆነ ይፋዊ በሆነ መንገድ ለምዕመኑ ትክክለኛውን የሆነ ትምህርት በራሳቸው አንደበት አድሬስ መደረግ መቻል አለበት። እንደዛ ካልሆነ ግን እንደዚህ አይነት ነገር የለም። ልብ በሉ ብዙ ሰዎች አሁን ብዙ አጥማቂዎች አይተህ ከሆነ ቁረቡ የሚሉ የሉ፣ ተጠመቁ፣ ስገዱ፣ ከዛ ትድናላችሁ፣ በቃ ድናችኋል ነው የሚሉ። ግልጽ ነው አይደለ? ግን ከስጋው ደግሞ የበለጠ መዳኛ የለም። ሁላችንም እንደምናውቀው አይደለ? ሰው ቢሰግድ፣ ቢጸልይ፣ ቢጠመቅ፣ ሰዓታት ቢቆም፣ ማህሌት ቢያደርስ፣ ቢወድቅ፣ ቢነሳ እነዚህ ሁሉ ወደ ስጋው ደግሞ አድርሰውት ፍጹም ድነትን ይሰጡታል እንጂ መስገድና መጸለይ በራሱ ብቻ ድነት ነው ብሎ ያንን ተቀብሎ መቀመጥ ምዕመናንንም ምን አይነት አስተምሮና አእምሯቸውን እያዛሉ እንደሆነ ይህንን ልብ ማለትና መረዳት ይገባል። ለዚህ ነው ሐዋርያው ቅድም እናንተ ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተናገሩትን ቃል አስቡ ያሉት እና ይህ የሐዋርያትም የቤተክርስቲያንም ትምህርት አይደለም። እንግዲህ መምህራችን እርሶም እንዳሉት በቤተ ክርስቲያናችን ግዝት በሆኑ በተከለከሉ በዓላት ላይ አለመስገድ ክርስቲያኑ ማህበረሰብ እንዳይፈወስ ማድረግ ያቀን አይደለም እንደው በትልቁ ያው የተላለፈው መልእክት ይሄ ስለሆነ ሊሰመርበት የሚገባ ጉዳይ ነው። በቅዱስ ሚካኤል ቀን አትስገዱ፣ በድንግል ማርያም ቀን አትስገዱ፣ በበዓለ ወልድ አትስገዱ ማለት አትፈወሱ ማለት አይደለም። ቶታሊ እንደው በተቃራኒው ደግሞ እዚሁ ላይ ሊታይ የሚገባ ነገር ስግደት በስጋ ለመዳን ብቸኛው መንገድ አይደለም። አንዱ መንገድ ነው ማለት ብቸኛው መንገድ ነው ማለት አይደለም። ሲቀጥል አንድ ክርስቲያን ከሰገደ በኋላ በመምህሩ ወይም በዚህ ክርስቲያናዊ ባልሆነ ያጠማመቅ መንገድ ላይ ያሉ ሰዎች ብዙ ጊዜ የሚያስተላልፉት ነገር የስጋን ድህነት የሚመጣበትን ስግደትን ማዘውተር ነው። ግን የክርስቲያኑ ማህበረሰብ ኦርቶዶክሳዊ አስተምህሮ በነገረ አበው በመጽሐፍ ቅዱስ እንደተማርነው እንደምናውቀው ሰው በስጋው ድኖ እንዲሄድ ብቻ አይደለም። ስግደቱ በስጋችን እንድንድን ዲያብሎስ ከኛ እንዲሸሽ ብቻ አይደለም፣ ወደ ስጋው ደሙ እንድንቀርብ ነው። በሚካኤል ቀን ቤተክርስቲያናት ትቁረቡ ብላ አላወጀችም የሚል ግዝት የለም። ማህሌት እንዳትቆሙ የሚል የለም። ሲቀጥል እንደሆን ከጸበሉ እንኳን ሳንወጣ ስግደቱ አትስገዱ ማለት ጸበል አትጠመቁ ማለት አይደለም።
በቤተክርስቲያን መሰረት እንግዲህ አንዱ ለስጋችን ደህነት ለመፈወስ ከምንጠቀምባቸው ነገሮች አንዱ ቤተክርስቲያን ቅጥር ግቢ ውስጥ የምናገኘው እምነት ነው። አፈሩም ሁሉም መድኃኒት ነው። አፈር ከሚለወጠን እምነት ነው የምንለው የሚሰጠንን ጥቅም ስለምን ነው። እነሱን ነገሮች አታድርጉ ብላ አላስተላለፈችም ቤተክርስቲያንና ምናልባት የአረዳድ ክፍተቶች በጣም ጎልተው ይታያሉ እና ምእመናን ልብ ሊሉት የሚገባው ነገር በቅዱስ ሚካኤል ቀን እንዳትሰግዱ፣ ግዝት በሆኑ በዓላት እንዳትሰግዱ፣ በዓለ ሃምሳንም ጨምሮ እንዳትሰግዱ ማለት ቅዱሳንን አታክብሩ እንዳናከብራቸው ማለት አይደለም። እንዳንፈወስ ወይም እንዳንድን ማለት እንዳልሆነ ልብ ሊባል የሚገባው ነገር ነው። ከዚህ ባሻገር ቤተክርስቲያናችን እንግዲህ ዘወትር የምታውጀው ሁል ጊዜ የአባቶቻችንን ስርዓት መጠበቅ ግዴታችን ነው። የአባቶቻችንን ስርዓት የምንጠብቀው አባቶቻችን ከኛ በእድሜ በእውቀት በምናምን ስለሚበልጡ ብቻ አይደለም፣ መጽሐፍ ቅዱሳዊ አስተምህሮ ስለሆነ ነው። መጽሐፍ ቅዱሳዊ አስተምህሮ መሆኑን ቤተክርስቲያን ሳትዘነጋ በቅዳሴያችንን በትምህርታችንን ዘመሃሩን አበዊነ አባቶቻችን እንዳስተማሩን ነው የምንለው። ቅዳሴያችን ላይ ዲያቆኑ ትእዛዘ አበዊነ ብሎ ነው፣ ይህ የአባቶቻችን የሐዋርያት ትእዛዝ ነው ብሎ ነው የሚጀምረው። የአባቶቻችን የሐዋርያት ትእዛዝ ነው ብለን የምንጀምረው ቤተክርስቲያን በክርስቶስ ደም የተመሰረተች ሐዋርያዊት ናት እያለን ነው። ሐዋርያዊት በሆነች ቤተክርስቲያን ካለን ሐዋርያት የረዳቸው መንፈስ ቅዱስ በአባቶቻችን በቅዱስ ሲኖዶስ ባሉ አባቶቻችን ላይ ዛሬም ይሰራል። እነሱ የደነገጉት ነገር በሙሉ ለኛ ስርዓት ነው፣ ልናከብረው የሚገባ ነገር ነው። እንግዲህ በዓላት ለመፈወስ ለመዳን ከስግደት ውጪ ሌሎች ተጨማሪ ነገሮች እንዳሏትም ልብ ልንል ያስፈልጋል ነው። ትኩረት የሚሰጣቸው ነገሮች ነው። ቃለ እግዚአብሔርን መከታተል፣ አትስገዱ በተባለበት ቀን ስጋው ደግሞ መቀበል ነው። ፍትሐ ነገሥታችን ሁሉም የማንተገብረው ሆነን ተቸገርን እንጂ ሁሉም ክርስቲያን ቅዳሜና እሁድ የእረፍት ቀኑ ነው። እንግዲህ የስግደት ቀን የማይሰገድባቸው ቀናት አይደለም የምንለው። ፍትሐ ነገሥታችን በእነዚህ ቀናት ሁሉም ክርስቲያን ስጋው ደግሞ ይቀበል ነው የሚለው። ስለዚህ ይበልጡኑ ከስጋችን ድህነት አልፈን ለነፍሳችን ድህነት የምናገኝባቸው ዕለታት አትስገዱ የተባለባቸው ቀናቶች ናቸው። ሲቀጥል አትስገዱ በተባለባቸው ዕለታት ራሱ ስጋው ደግሞ የተቀበለ ሰው አይሰግድም ስርዓታችን ስለሚያዝ። ስለዚህ አባቶቻችንን ስርዓት አንሰማማልን ማለት ስጋው ደግሞ ተቀብሎ የወጣ ሰው እንዲሰግድ ያስገድዳል። ምክንያቱም አትስሙ በቃ እንዳንፈወስ የሚከለክል ብዙ ነገር አለ የሚል ሐሳብ ስላለ ይሄ እንደተባለውም ስሜታዊነት የተቀላቀለበት ሐሳብ ምእመናን አባቶችን ቤተክርስቲያንን ሐዋርያዊ መንገድን እንዳይከተሉ እንዳያደምጡ የሚያደርግ ትልቅ ስህተት ያለው ትምህርት ነው። እንግዲህ መምህር ያስተላለፉት መልእክት ትልቅ ስህተት ያለበት መሆኑን ተረድተው በቤተ ክርስቲያን ሚዲያዎች ወጥተው ስህተታቸውን በማረም ቤተ ክርስቲያንን በትክክል ልጃቸው የቤተ ክርስቲያን ልጅ መሆናቸውን እንደሚያረጋግጡ ተስፋ እናደርጋለን። ያው ዞሮ ዞሮ ይህንን ሐሳብ ያቀረብነው እየሰጠን ያለነው ቤተ ክርስቲያን እንዲህ አታስተምርም የሚለው ነገር እንዳለ ሆኖ እየተሳሳቱ የሚሄዱ ብዙ ሰዎች እንዳይኖሩ የልጅነታችን ከሌላው በበለጠ መልኩ ደግሞ እኚህ መምህር የወጡበት ደብር እዚህ እንደመሆኑ መጠን አብላጫውም የሚሳሳተው ማህበረሰብ የሚኖረው እዚህ አካባቢ በዚህ ጉዳይ ሊሳሳት የሚችል ማህበረሰብ እዚህ አካባቢ ሊኖር ይችላል ከሚል አንጻር ነው። ኦርቶዶክሳዊ እይታ ተሰጥቶት በመልካም ነገር ተረድተውን በቅርብ እንደ እግዚአብሔር አምላክ መልካም ፈቃድ መልካሙን ነገር ከእርሶ እንጠብቃለን ብለን ተስፋ እናደርጋለን። በመቀጠል የመጨረሻ ማሳረጊያችን የሚሆነው መምህር ያው ቤተክርስቲያናችን አሁን እነዚህን ሁሉ ነገሮች ስንል መነሻችን ላይ ያወራነው ነገር አለ። በግለሰብ የምትመራ ቤተክርስቲያን የለችም። በግለሰብ የምትመራ ቤተክርስቲያን የለችም ማለት ቤተክርስቲያንን የሚያገለግሏት ግለሰቦች አይደሉም ማለት አይደለም። ግን መዋቅር ያላት ልክ ቅድም እንዳልነው ሐዋርያዊት ቤተክርስቲያን ስለሆነች የምንመራባቸው ነገሮች ሁሉ እርሶ ወይም እኔ በሆነ ሰዓት ደስ ያለንን ትዝ ያለንን ነገር ተነስተን እንዲህ ነው የምንልባት ቤተክርስቲያን አይደለችም። ከዚህ አንጻር አሁን በተነሳው ጉዳይ ላይ አብዛኛውም በፍትሐ ነገሥት አንቀጽ 15 እና አንቀጽ 19 ላይ እንግዲህ ምእመናን በየቤታችሁ ፍትሐ ነገሥት መንፈሳዊን እንድታነቡ እንጋብዛለን። ስለነዚህ ጉዳዮች የራሱ የሆነ አንቀጽ ተሰጥቶት ባይቀመጥም በውስጥ ላይ ግን በአንቀጸ ጾምም በአንቀጽ 19ም ላይ በስፋት የማይሰገድባቸው ቀናቶች እነዚህ ናቸው ተብሎ ተቀምጦልናል። ስለዚህ ስርዓተ ቤተ ክርስቲያን የአባቶቻችን መንገድ ተከትለን
የምንድንበትን መንገድ ልንፈጽም የሚገባ መሆኑን ልናስተላልፍ እንፈልጋለን። መምህር መጨረሻ መልእክት ማስተላለፍ የሚፈልጉት ነገር ካለ ወደ እርስዎ ልመለስ። እሺ መምህር፣ እንግዲህ ብዙ ጉዳዮችን አንስተናል። ለተነሳው ሀሳብ በእኛ አቅም ያሰብነውን ለማስተላለፍ ለምእመኑ ለማድረስ ያሰብነውን ነገር አንስተናል ብዬ አስባለሁ። በመጨረሻ ግን ማቶተ ቤተክርስቲያን መምህር አሕዛብ ብፁዕ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ወንድሞች ከኛ እንደተቀበልነው ወግ ሳይሆን ያለ ስርዓት ከሚሄዱ ወንድሞች ትለዩ ዘንድ እናዛችኋለን ይላል። ስለዚህ ቅድም እንደተባለው ቤተክርስቲያን ለዚህ እኛውን ቤተክርስቲያን ሐዋርያዊት ናት የምንለው ለዚህ ሐዋርያዊት ናት ስንል የሰው ሀሳብ የሰው ፍላጎት ተባረቅባት ናት ማለታችን ነው አይደለ? ስለዚህ የሐዋርያት ትምህርት የሚነገርባት የሐዋርያት ስርዓት የሚሰራባት ምዕመኖቿን የምትመራው በዛ መንገድ ነው። በዛ መንገድ እና ማንም ሰው ተነስቶ ሞቅ ባለው ሰዓት ሁሉ እየተነሳ ይሄን እንዲያደርጉት ቢል ያንን ምዕመናን መቀበልም ማድመጥም የለባቸውም። እንደውም ከእንደዚህ አይነት ሰው መሸሽ ነው። ቅዱስ ጳውሎስ በሌላ መልእክቱ ላይ ምን ይላል? እኛ ከነገርናችሁ ካስተማርናችሁ ውጪ ይላል የሰማይ መላእክት እንኳን መጥተው ቢነግሯችሁ ምን አትቀበሉ ይላል። ምን ማለት ነው? አሁን የሰማይ መላእክት ቢነግሯችሁ እንኳን አትቀበሉ ማለት እኔ የነገርኳችሁ እኔ ያስተማርኳችሁ አንድም ቤተክርስቲያናውን የምታስተምራችሁ የመላእክትን ትምህርት ነው። ስለዚህ ሐዋርያት ከመላእክት የተለየ አስተምሮ የላቸውም ማለት ነው። ግልጽ ነው አይደለ? ለዚህ ነው ቅዱስ ጳውሎስ የሰማይ መላእክት እኔ ከተናገርኩት እኔ ከሰበኩት ወንጌል ውጪ ስለዚህ መላእክት እንኳን ያልሆነ ነገር ቢነግሩን አንቀበልም። ከሐዋርያት ትምህርት የሚጋጭ ከሥርዓተ ቤተክርስቲያን የወጣ እንኳን መላእክት እንኳን እንደው ተገልጠውልን እንኳን ነገሩ እንግዲህ ለእኚህ መምህር መላእክት ነግሯቸው እንደሆነ አላውቅም። ግልጽ ነው አይደለ? ተገልጦ እንኳን ቢነግር አትቀበሉ ያለው ቅዱስ ጳውሎስ። ስለዚህ ከሰማይ ጀምሮ የሰማይ ስርዓት የሚካሄድባት ቤተክርስቲያን ናት ማለት እና ምዕመናን በጣም ማስተዋል አለብን። እኚህ መምህር ብዙ የነሳ ልጆች አሏቸው ማለት ነው። እንግዲህ ዛሬ ወደዚህ ከመምጣቴ በፊት ራሱ አንድ እያየሁ ነበርና አጥማቂዎች በጣም እየበጠበጡ በዚህ ቃል ልግለጹ ይቅርታና ማለት ነው። ግልጽ ነው አይደለ? እና ሌላም ሄኖክ የሚባሉ ቄስ አሉ የሚያጠምቁ እና እሳቸውም የሆነ ትምህርት ሲያስተምሩ ሰማሁ። እሱም በሌላ ጊዜ እንግዲህ እንዲሁ በአስተምሮ እንመዝናለን። በአስተምሮ አይደለ አስተምሮትን መመዘን የሚቻለው እና በአጠቃላይ ግን ምዕመናን የሚሄዱበት ቤተክርስቲያንን ካህናቶቻቸው ማን እንደሆኑ አስተማሪዎቻቸው መምህሮቻቸው ማን እንደሆኑ በጣም አጥርተው ማወቅ መቻል አለባቸው። አለበለዚያ ለስህተት ይጋለጣሉ። አሁን ብዙ ምዕመን ለስህተት እየተጋለጠ ያለው ይሄ ነው አይደለም? እዚህ ቦታ አጥማቂ ያለ ሲባል ወደዚህ ግር ይላል ምዕመኑ። እዚህ ቦታ አለ ሲባል ወደዚህ ይላል። በነገራችን ላይ ይቅርታ ላለማርዘም ለመጠቅለል ያክል ማለት ነው። ይሄ በጸበል መዳን መፈወስ የሃይማኖት መለኪያ ምዕመናን ይህን መረዳት መቻል አለብን። ግልጽ ነው አይደለ? ስለዚህ ይህንን አስበን ከእንደዚህ አይነት አስተምሮ ራሳችንን ማግለል ወደ ትክክለኛው አስተምሮ መምጣት መቻል አለብን። ትክክለኛው አስተምሮ ደግሞ የት ነው የሚገኘው ሲባል ኦርቶዶክሳዊት ሐዋርያዊት ዓለም አቀፋዊት የሆነች ኦርቶዶክሳዊ ቤተክርስቲያን ውስጥ ነው የሚገኘው ማለት ነው። ምዕመናን ወደዚህ መጣው የሐዋርያቱን የነቢያቱን የአባቶቻቸውን የትክክለኛውን ትምህርት መማር መቻል አለብን። ስለዚህ እኛ መዳረሻችን እኛ መትጋት ያለብን ጸበል ለመጠመቅ ብቻ አይደለም፣ ለመስገድ ለመጾም ብቻ አይደለም፣ ወደ ስጋው ደግሞ ለመድረስ በዚህ መትጋት መቻል አለብንና ፍጹም ድነን። ለዚህ ነው የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት እውነት እላቸዋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም፣ እኔ በእርሱ እሱ በእኔ የተጠመቀ የሰገደ ብቻ እና መዳን በስግደት ነው ብቻ ከተባለ የክርስቶስን ትምህርት ጥያቄ ምልክት ውስጥ የሚከት ነው ማለት ነው እና ሁሉም ኃላፊነቱን ወስዶ እኚህም አባት ይሄ ቪዲዮ ይሄ መልእክት ሊደርሳቸው እንደሚችል እርግጠኛ ነኝ እና የእርምት የማስተካከያ ቪዲዮ መስራት መቻል አለባቸው ብዬ አስባለሁ። እግዚአብሔር ይስጥልኝ።
እንግዲህ ተወደዳችሁ የእግዚአብሔር ቤተሰቦች ለዛሬ የነበረንን የዕቅበተ እምነት አምድ በዚህ አጠናቀናል። እግዚአብሔር ቢረዳን ቀጣይ በሌላ መርሃ ግብሮች በጽሁፍ በማህበራዊ ሚዲያዎቻችን በሚሰራጩት ሀሳቦች እስክንመለስ ድረስ ይህንን ሀሳብ በማየት በማህበራዊ ሚዲያችንም ለሌሎቹም በማጋራት ጭምር ቤተክርስቲያናችን በጋራ እንድንጠብቅ ስርዓተ ኦርቶዶክስን አቃቢ ወይም ጠባቂ ሆነን ጠብቀን ሌሎች እንዲጠብቁ በማበረታታት ከቤተክርስቲያናችን ጋራ ወደፊት ወደ ተሻለው መንገድ ሁላችንም ወደ እግዚአብሔር መንግስት ለመጓዝ እንጣር። የሁላችንም ፍጻሜ ሥላሴ ያሳምርልን። እግዚአብሔር ቢረዳን ሁሉንም መንፈሳዊ የሆኑ ፕሮግራሞችን ዕቅበተ እምነት አምድ ጨምሮ በሰንበት ትምህርት ቤታችን የሚዲያ ገጾች የምናስተላልፍ መሆኑ ይታወቃል። ከዚህ በመቀጠል ከታች በምናስቀምጥላችሁ የማህበራዊ ሚዲያ ገጾቻችን እንድትከታተሉን እንጋብዛለን። ቸር ያገናኘን። ስብሐት ለእግዚአብሔር።